ወዳጆች አንድ ነገር ነግራችኋለሁ። ውጫችሁና ውስጣችሁ የተለያየ ሊሆን ይችላል። ሰው ውጫችሁን አይቶ ይፈርዳል፣ እግዚአብሔር ግን ውስጣችሁን ይመለከታል። አሜን። አረ ሃሌሉያ። አሜን። ከሕዝቡ ብዛት የተነሳ አቃተው ይላል። ሰውየው ሞልቶ የተረፈው ነው፣ ግን አንድ ነገር ትኩረቱን ስቦታል። ያንን ነገር ግን ማየት አልቻለም። ኢየሱስን ሊመለከት አልቻለም። ለምን ካላችሁ ተግዳሮቱን ሲናገር መጽሐፉ የሀብትም የዝናም የስምም ችግር የለበትም፣ ግን አንድ ተፈጥሯዊ እክል አለበት። አጭር ነው ይላል መጽሐፉ። እና አጭርነቱን ደግሞ የጋረደው ብዙ ረጃጅም አለ ማለት ነው። አሜን ነው። እና ግን ሰውየው አጭሮች ያው በዊዝደም የተሞሉ ናቸው። አጭሮች በደንብ አጭር እና ማለፉ በዛ አይቀርም ማለት ነው። ረጅም ሰው ቢሆን ያንን ላይ ያስበው ይችላል። ይሄ ግን ፈትለክ ብሎ ሮጠና ሾላ ዛፍ ላይ ወጣ ይላል። አወናበበት በእርግጥ ክብሩን የሚነካ ነው። አንድ ከተማ ላይ የሚታወቅ ባለጠጋ እንደዛ አይነት ክብሩን ጥሎ ሾላ ላይ ሊወጣ አይችልም። ግን ናፍቆቱ አንድና አንድ ነው። ኢየሱስን ማየት ይፈልጋል። ኢየሱስን መመልከት ይፈልጋል። ይገርመው ክብሩን ጥሎ ዛፍ ላይ የወጣው ሰው ዛፉ ላይ እንዳለ ተፈላጊው ኢየሱስ በዚያ መጣና አሻቅቦ አይቶ ይላል መጽሐፍ። ዛሬ ጌታ ያያችኋል። አሜን። ሁላችሁ ያለውን ሰው ጌታ ያያል በሉት። ኢየሱስ ያያል በሉት። እና ማየት ብቻ እኮ አይደለም። የጌታ ቅድም ሲዘመር እንደነበረ ሁሉን አዋቂ አይደለም። ዘኬዎስ ሆይ አለ ማሊቫኖስ ታቃያ ለካ ዘኬዎስ ስሙ ሁሉ ይታወቃል። በዚህ ንጹህ በሆነ በዚህ ኃያል በሆነ በዚህ ቅዱስ በሆነ አምላክ ስሙ ሁሉ ይታወቃል። ፈጥነህ ውረድ፣ ፈጥነህ ውረድ። ዛሬ በቤትህ ውል ዘንድ ይገባኛል። በጣም አስደንጋጭ ነገር እኮ ለምን እንደሆነ ታውቃላችሁ? በጌታ ስኬጁል መሰረት የሚንቀሳቀሱ በኋላ ያሉ አሉ። አያውቁትም የት እንደሚሄድ። ምናልባት አልፎ እንደሚሄድ እርግጠኞች ሊሆኑ ይችላሉ። ዘኬዎስ ቤት ግን ይገባል ብለው አያስቡ። ነገር ግን እዚህ ሰው ቤት ተገባ። ዛሬ አንቺ ቤት ጌታ ይገባል። ኑሮሽ ላይ ጌታ ይገባል። ስራሽ ላይ ጌታ ይገባል። ትዳር ላይ ጌታ ይገባል። ቢዝነስ ላይ ጌታ ይገባል። ጊዜ አታጥፋል። ማልፌኖስ ታዲያ ወዴትም አልሄድም አለ። አንተ ቤት ግን እሑድ ዘንድ ይገባኛል። ፕሮግራሜ አንተ ቤት ነው የሚከናወነው አለ። ዛሬ ጉዳይ አንተ ቤት ነው አለ። ሃሌሉያ። ሆናችሁ ያለውን ሰው በፍጹም ትህትና ዛሬ ጉዳይ አለው በሉት። ዛሬ ጉዳይ ጌታ አንተ ጋር ጉዳይ አለው በሉት። ቤት ላይ ጉዳይ አለው በሉት። ትዳር ላይ ጉዳይ አለው በሉት። ስራ ላይ ጉዳይ አለው በሉት። የኢየሱስ መምጣት ሁኔታን ይቀይራል። አመለካከትን ይቀይራል። አስተሳሰብን ይቀይራል። ስራን ይቀይራል። ንግግርን ይቀይራል። ሞገስን ይቀይራል። ሁኔታን የሚቀይር አምላክ ዛሬ ወደ አንተ ይመጣል፣ ወደ አንቺ ይመጣል። እና ያው እንደምታውቁት ፈጥኖ ወረደ። ዘኬዎስ ቤት ኢየሱስ ተገኘ። ዛሬ አንቺ ቤት ይገኛል። አሜን። ሁላችን ቆማለን። ቬሎስ ታሪክ ረጀን ታስተካ በሐዳስ ታሪክ ሉባሃዳስ ታዲያስ ሁሉ ሰው በልሳን ይጸልይ። ሬቤጀለ በረደለቦስ ሁኔታን የሚቀይር የጌታ መንፈስ ራጃና ማራዲያ ሰላባሃዶስ ዊላሃዲና ማረባሃዳስ ታኪማ ባቃታችሁ ነገር ላይ ዛሬ ጌታ ይመጣል። በከበዳችሁ ከአቅማችሁ በላይ ባታገላችሁ፣ በፈተናችሁ፣ በሞገታችሁ በዚያ ጉዳይ ላይ የላሃዳስ ታኪማ ሃዶስ የናፈቃችሁ ጋር ትገናኛላችሁ። የከበዳችሁ ያቃታችሁ ነገር ዛሬ እጅ ይሰጣል፣ እጅ ይሰጣል። ሃሌሉያ፣ እጅ ይሰጣል። ሃሌሉያ። ነገርን የሚቀይር የአምላክ መንፈስ፣ ሁኔታውን የሚቀይር የአምላክ መንፈስ፣ አትሞስፌሩን የሚቀይር የአምላክ መንፈስ ኢላሃዳስ ታካያ ረበጀለገለቦሳጋ አሊፌኖስ ሰባሃዳስ አንተን እናፍቃለን፣ አንተን እንጠማለን፣ አንተን እናይጓጓለን። ኢላሃዳስ ታኪማ ሀዱባ ረበጀለገለቦራ ባሃዳስ አላካዳስ ታኪማ ዛሬ የተበላሹ ነገሮች ይስተካከላሉ። መልካቸው የደበዘዘ የተሰባበሩ ነገሮች ይጠጋገላሉ። እግዚአብሔር ውበት ይጨምርላችኋል። እግዚአብሔር ያስተካክላችኋል። ሻባሃዳስ ታኪማ ሀዶስ ሰባ ኤላባራ ባሃዳስ የጥንቱን ነገር አታስቡ ተብሎ ተጻፈ። እንደው አዲስን ነገር አደርጋለሁ ዳሬታ ዛሬ አዲስ ነገር ይሆናል። ለሆነ ሰው አዲስ ነገር ይሆናል። ለሆነ ሰው አዲስ ነገር ይሆናል። ማካሳ ካታስታኪማ ራባጀለ በረደለቦስ አሊፌኖስ ታካያ አጃካታስታኪማ
እናመሰግንሃለን፣ 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 እናመሰግንሃለን። ደግመን ደጋግመን እናመሰግንሃለን። አንተ የሕይወታችን መልህቅ ነህ። አንተ የሕይወታችን ጌታ ነህ። ያመለጥንብህ፣ የተሸፈንብህ፣ የተጋረድንብህ፣ የተጠበቅንብህ፣ የተከለልንብህ ጥላችን ነህ አንተ፣ ጥላችን ነህ አንተ። እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ቃል ሲናገር ይላል ያልጠፋ ነው፣ ያልጠፋ ነው፣ ያልጠፋ ነው፣ ያልጠፋ ነው። አጥፊ ያለ ያልጠፋ ነው። ገዳይ ያለ ያልሞት ነው። ሸንጋይ ያለ የቀጠል ነው። ያልጠፋ ነው፣ ያልጠፋ ነው። ካንተ ምሕረት የተነሳ ነው። ርኅራኄህ አያልቅም። እናመሰግንሃለን። በፍጹም ትሑት ልብ እናመሰግንሃለን። በፍጹም ትሑት ልብ ከፍ እናደርግሃለን። አንተ መልካም ነህ፣ ስምህ ብሩክ ይሁን። ሰዓቱ ያንተ ነው። ተባረክ። ጊዜውን ተቆጣጠር። መንፈስህ በኃይል ይለቀቅ። ያንተ ጸጋ ይለቀቅ። ያብረው የተሰበረች ያዘነች ነፍስ ትጽናና። የጉብኝት ቀን ይሁንልን። የትኛውም የጨለማ ኃይል ጉልበት በስም ስልጣን የተገፈፈ ይሆን። በኢየሱስም የተገፈፈ ይሆን። በኢየሱስም የተገፈፈ ይሆን። የትኛውም አዋቂ በቀኑ ላይ ሊሰራ የወጣ የጠላት ጭፍራ በኢየሱስም ይበተን። በትንሣኤው ኃይል ጉልበት ይበተን። በኢየሱስ ታላቅ ስም ይበተን። በትንሣኤው ኃይል ጉልበት ይበተን። አየሩን አንተ ተቆጣጠር። እናመሰግንሃለን፣ እናከብርሃለን። ይህ ሁሉ ሲሆን ለአንተ ክብር ብቻ ነው። በቃ ለተጨባ ለጌታውና የሚሰራ ነው ይላል። ሊደጋገም ይችላል፣ ግን የመስራት አቅሙ ሁልጊዜ በዘመናት መካከል ልዩ ነው። ሃሌሉያ! በማንም ሊነገር ይችላል። በብላቴኖቹ አንደበት የወጣው የእግዚአብሔር ቃል ይሰራል። አየሩ ላይ ያ ቃል ገዢ ነው። ስሙ ይባረክ። እንደምታውቁት የእግዚአብሔር ቃል ደግሞ በሆነ ዘመን ታሪክ፣ በሆነ ዘመን የእግዚአብሔር አደራረግ፣ በሆነ ዘመን ደግሞ ሚስጥር፣ በሆነ ቀን ደግሞ ትንቢታዊ መልእክት ሆኖ ዛሬ ይመጣል። ስሙ ይባረክ።